Welcome to howtocookgreatfood.com. እንደምን ከረማችሁ? ዛሬ ተመልሰን መጥተናል እና አዘጋጅላችሁ የፈለግነው ነገር ምንድነው? ዱባ በሽምብራ አልጫ ወጥ ነው። ስለዚህ ለዱባ በሽምብራ አልጫ ወጥ የሚያስፈልጉኝ የምግብ ግብአቶች አሉኝ። ከዚህ ጋር ጀምራለሁ። ሽንኩርት አለኝ፣ ሽምብራ አለ፣ ዱባ አለ፣ ነጭ ሽንኩርትና ዝንጅብል አለ። እዚህ ጋር ኦሊቭ ኦይል አለኝ፣ ቃሪያ አለ የተከተፈ፣ እርድና ጨው ተገባሉ። ስለዚህ ለዱባ በሽምብራ አልጫ ወጥ የሚያስፈልገው ምንድነው? ለጾም ጊዜ የምንጠቀመው የምግብ አይነት ነው። ስለዚህ ቅቤ አንጠቀምም። አሁን ወደ ምግብ ማብሰል እንሄዳለን። አመሰግናለሁ። ተመልሼ መጥቻለሁ። ድስቴን እሳት ላይ ጥጃለሁ። ያው ተመጣጣኝ የሆነ ዘይት አድርጌ ድስቴ ግሏል። ስለዚህ አሁን ማድረገው ነገር ምንድነው? ዱባዬ ትንሽ በዘይት ጠብሰውና ምክንያቱም የተጠበሰ አይነት ቃና እንዲኖረው ስለምፈልግ ነው። እዛን ቀንሼ ያዘጋጀሁት ዝንጅብልና ነጭ ሽንኩርት አለ። ሁሉንም አይደለም፣ ምክንያቱም ለዱባው ቃና ጥሩ ቃና ይዘልኛል ነጭ ሽንኩርትና ዝንጅብሉ። ስለዚህ 5 ደቂቃ በኋላ ተመልሼ እመጣለሁ። አመሰግናለሁ። ኦኬ፣ ተመልሼ መጥቻለሁ። አሁን ያዘጋጀኋቸውን የዱባ አልጫ የሚያስፈልጉኝ ነገሮች በአጠቃላይ ያቀላቅላለሁ። ያስቀረሁት ዝንጅብልና ነጭ ሽንኩርት አለኝ። የጋገርኩት ሽምብራ አለ፣ በሰለ ነው። ከዛ ሁሉንም ያው እንደምታዩት ቆንጆ አድርገን አቀላቅለ ነው። ከዛ 4 ደቂቃ ያህል ጥደነው ተመልሰን እንመጣለን። በደንብ ይቀላቀል። እሳታችንን ቆንጆ ፍሌም ሰጥተነው 5-4 ደቂቃ በኋላ ተመልሼ እመጣለሁ። አመሰግናለሁ። እሺ፣ ተመልሼ መጥቻለሁ። እንደምታዩት ቆንጆ ሆኖ ደርሷል። አሁን የምናደርገው ነገር ምንድነው? ከትታ ያዘጋጁትን ቃሪያ አሁን ከፈለጋችሁ ቅቤ ማድረግ ትችላላችሁ። ግን እኔ አሁን ለጾም ማዘጋጀው ምግብ ስለሆነ ቅቤ አልጠቀምም። ግን አሁን ቅቤ ማድረግ ይቻላል። ከዛን ውሃ መጥነን የሚያስፈልገውን ያህል ከዛ አማስየው አምስት 6 ደቂቃ ያህል በቂ ነው። ተመልሼ እመጣለሁ። አመሰግናለሁ። ያው እንደምታዩት ተመልሼ መጥቻለሁ። ጠረጴዛ ላይ እንደዚህ አድርጌ አቅርቤያለሁ። አመሰግናለሁ። ሌላ ጊዜ እንገናኛለን። ሳይሳት እንገናኝ። አመሰግናለሁ። howtocookgreatfood.com. Don't forget to subscribe to our channel. For more information, take a look at our website, www.howtocookgreatfood.com.